በእጃቸው የያዙት ምልክት አንክ ይባላል። የዘላለም ሕይወት ይሰጣል ብለው የሚያምኑበት የሰባቱ የግብፅ ጣዖታት ምልክት ነው እና የቀድሞ ፈርዖኖች ልክ ቄሱ ቀይሳውስት በእኛ ሀገር መስቀል ይዘው ለማሳለም እንደሚንቀሳቀሱ ፈርዖኖች ሰባቱን ጣዖታት ሲያመልኩ የሚይዙት ምልክት ነው ይሄ እና አንተ ሁሉን ቻይ ነህ፣ የዘላለም ሕይወት ትሰጣለህ፣ የሕይወት ሁሉ እስትንፋስ ነህ፣ የሕይወት ቁልፍ ነህ፣ የጥበብ የእውቀት ሁሉ ምንጭ ነህ፣ ልጅ ካጣን ልጅ የምትሰጠን አንተ ነህ፣ ኤቭሪ ነገር እና ሁሉን አዋቂ ነህ የሚሉበት ነው እና ፒራሚድ ደግሞ ይሄ ሙዚየም የተሰራው ፒራሚዱ አጠገብ ነው። ፒራሚዱ የጥንካሬ ምልክት ነው። ፒራሚዱ ስር ደግሞ ያለው የፈርዖኖች መቃብር ነው እና ይሄ ፒራሚድ አይታችሁ እንደሆነ በአሜሪካ ዶላር ላይም ታትሞ ይገኛል። እንደዚህ አይነት ምልክት ወይም የአይን ምልክት ታያላችሁ። አንዳንድ ዘፋኞቹም ደግሞ ይህንን ፒራሚድ ምልክት ይጠቀማሉ። ይሄ ማለት እግዚአብሔር አያስፈልገኝም፣ አምላክ አያስፈልገኝም፣ እኔ ለራሴ በቂ ነኝ፣ በርቶልኛል፣ ታይቶልኛል እና የሚሉ ናቸው። ይህንን የአንድ አይን ምልክት አቡዳቢ በራሷ ከተማ ላይ ዱባይ ላይ ማለትም አስቀምጧለች፣ ህንፃ ሰርታለች። እግዚአብሔርን አልፈልግ በመሰረቱ ግብፅም አቡዳቢ እግዚአብሔርን የሚፈልጉ አላህን የሚፈልጉ አይደሉም። ጣዖት አምላኪዎች ናቸው። በራሳቸው የሚተማመኑ በእውቀት የሚተማመኑ እግዚአብሔር ወይም አላህ አያስፈልግም የሚሉ ናቸው። ግን በአለባበሳቸው በድርጊታቸው አምላኪ ይመስላሉ። እነሱ የክርስትናም የእስልምና እምነት ተከታይ አይደሉም፣ ጣዖት አምላኪዎች ናቸው እና ሰሞኑን ይህን አስመርቃለች። እንግዲህ በአሜሪካ ዶላር ላይ ምልክት ላይ የምናየው ይሄ ነው። በእውቀታችን በጥበባችን ዓለምን እንገዛለን እንመራለን የሚል ነው እና በጦርነትም ድል እናደርጋለን ብላ ነው የምታምነው። የድል ምልክት የፈውስ ምልክት አድርጋ ነው የምታምነው። እኛ ምልክታችን የድል የፈውስ የጥበብ የዘላለም ሕይወት ያገኘንበት የኢየሱስ ክርስቶስ መስቀል ነው። እሱ መስቀላችን መስቀል አርማችን ነው። መስቀል መለያችን ነው። መስቀል የኃይላችን ምልክት ነው። የአሸናፊነታችን ምልክት ነው። ግን እነሱ አርማቸው ይሄ አይደለም። ከዚህ ቀደም በስተት የግብፅ ኦርቶዶክስ ኮፕቲክ ግብፅ ይህን ምልክት ተጠቅመዋል። ምክንያቱም ይሄ ምልክት የሞተ ሁሉ ይነሳል፣ የዘላለም ሕይወት ጣዖቶቻችን ይሰጣል ብሎ ስለሚያምኑ ነው። ነገር ግን እኛም ብንሞት እንኳን የዘላለም ሕይወት የሚሰጠን ኢየሱስ ክርስቶስ ነው፣ ሌላ ሊሆን አይችልም። እኛ ሀገርም በስተት ይህን ምልክት ሲጠቀሙ ይታያል። ስለ መስቀል መነሻዎች ታሪኮችን ቀጣይ ቪዲዮ ለሰራላችኋለሁ። ግብፅ መቼም ጣዖት አምልካ ኢትዮጵያን አትረታም። ግብፅ ጣዖት አምልካ ዓለምን አትመራም። ግን የጨለማው መንግስት ዋና ይሄ በአፍሪካ ውስጥም ሆነ ለሚካሄደው በመላው ዓለም ለሚካሄደው የጨለማ መንግስት ጥበብ እውቀት ከዚሁ እናገኛለን ብለው ነው የሚወስዱት። አቡዳቢዎችም ከዚህ ይቀናጃሉ፣ እንቀድምሻለን ብለው ጥረት እያደረጉ ነው። ነገር ግን የጨለማው አምላኪ እንደሆነች ጣዖት አምላኪ እንደሆነች ያሳየችበት ነው። በቀጣይ ቪዲዮ እንገናኛለን። ሻሎም